ለምሳሌ ለጠይቃን አንድ ጥያቄ እናንሳ በትግራይ ጦርነት ጊዜ ህዝብ ተሳስቷል ብዬ አስባለሁ በትግራይ ጦርነት ጊዜ ህዝብ በጣም ተሳስቷል በምን መልኩ ትልቅ ፋውል ሰርቷል ከመለው የትግራይ ጦርነት ሲነሳ ታስተውሱ እንደሆነ ጦርነቱን ማን ጀመረውና ውጊያውን ማን ጀመረው በሚል ሁለት ጎራዎች ተከፍለዋል ጦርነቱን የጀመረው አካል ሌላ ነው ውጊያውን ግን የጀመሩት የትግራይ ኃይሎች ናቸው የሚባል ነገር አለ ያንን ሁሉ ወደ ጎን ትተን የትግራይ ጦርነት ማን ነው ኢላማ አድርጎ የነበረው ነገር የሚለውን ማንሳት አለብን ህወሓትን ብቻ ነው ወይ ገባይ አሁን ህዝብ ተሳስቷል ነው እንዴት ተሳሳተ ነው ጥያቄው ላስረዳ ወደዛ ልሄድልህ ነው ህወሓትን አልነበረም ኢላማ ያደረገው ህወሓትን ብቻ ኢላማ ቢያደርግ አዲስ አበባና ሌሎች ክልሎች ላይ ያሉ የትግራይ ተወላጆች ላይ የሚደርሱ ጥቃቶች ተቀባይነት አይኖራቸውም ነበር ለለፈልጌ ነው ስለዚህ ቆም ብሎ ህዝብ መጠየቅ አለበት ህዝብን በቀደድክለት ቦይ የሚገባኮ ሁላችንም እናስባለን ይሄ ህዝቡ አካል ነኝ አንተ የህዝቡ አካል ነህ አንተ የህዝቡ አካል ነህ ሁላችንም የሚጠይቅ አእምሮ አለን የሚያገናዝብ ስነ ልቦና አለን መጥቼ እንደዚህ አድርግ ስላልኩ ልታደርግ አይገባም ያንን ምን አማራጭ አለ ህዝብ ነው ባይዘው ለዛ እኮ ነው አልፈልግም ማለት ይችላል አልፈልግም ከተባለ አሁንም ያለ ችግር ስለሆነ እኮ ነው አልፈልግም ካለ ይሄ ሰላማዊ ሰልፍ ውጣ ስትዩ ወይም ጦርነት አውግዝ ስትዩ አልፈልግም ይሄ ነገር አይመለከተኝም ቢል ከማህበራዊ አገልግሎቶች ኖ ጦርነት አውግዝ እኮ ወይም ደግሞ ጸረ ሰላም ጸረ ምናምን በሚል ስም ስለሚሰቃይ አድርጊያውትን ያድርጋ ምክንያቱም ከመታሰር መኖር ይችላል ጦርነቱን ደግፎ ወጥቷል ህዝቡ ነው ማለት ጦርነቱን ደግፎ ስለወጣ ግን የሚያስተዳድረው መንግስት የሰጠው ኢሜጅ ግን ያ ጦርነት በኢትዮጵያ ላይ መጠየቅ አይችልም በምን መልኩ ነው እሱ ነው ጥያቄው አሁን መጠየቅ ሰጪ ጦርነቱ እኔ ያገናዝባለሁ አይደለ ገባኝ ግን ለምሳሌ አሁን አንቺ ጦርነቱ ለምን ተከሰተ ብለሽ በመጠየቅበት ሰዓት ስንቶች ታስረዋል በነገራችን ላይ ጥያቄ ይጠይቁ ኤግዛክትሊ በቃ ጠይቀህ መታሰር ነው እሱ ሌላ ጉዳይ ነው ለምን ሌላ ጉዳይ ይሆናል ነው ማለት የምትፈልገውን ለውጥ ለማምጣት ለምንድን ነው ያንዳንዱ ሰው እርምጃውን የማይራመደው ነው አንተ ሌላው ህዝብ ላይ ሲደረግ ዝም የምትል ከሆነ አንተ ላይ ሲመጣ ለምን ስታት ይሆናል ያ ጉዳይ ነው የኔ ጥያቄ ለዛ ነው ጥያቄሽ እኮ ግልጽ ነው በነገራችን ላይ ጥያቄሽ ግልጽ ነው ለምሳሌ ህዝብ አይሳሳት የሚያውቁ አሁን ለምሳሌ ፌደራል መንግስቱን ውጡ ብሎ ሳለ የወጡ ህዝቦች አሉ ሰላማዊ ሰልፍ ከትግራይም በተመሳሳይ መንግስት የትግራይም ያን ህወሓት አዟቸው ነው እዚህ መንግስት አዟቸው ነው አልወጣም ብትል እንዳልኩ ነው ከማህበራዊ አገልግሎቶች ታገዳለ እንዲ ማለት ሰው በግራ አይን የሆነ ጥርጣሬ ውስጥ ገባለ ጦርነት ምትደግፍ ትመስላለ ከዛኛው ወገን ነው እንጂ አሁን ለምሳሌ ህዝቡ ይጠይቃል ለምሳሌ የሆነ አካል ለምሳሌ የትግራይ ህዝብ ህወሓትን በቃ ውረዱ ይበቃችኋል ብሎ ቢል መጠየቅ ይችላል ካል ማለት ነው እስካሁን መሰልጣን ይቆዩ ነበር ወይም ደግሞ ኢትዮጵያ መንግስት ነው ኢትዮጵያ ህዝብ ወጥቶ መጠየቅ ይችላል ካል እና በቃ አልፈልግም ካሁን በኋላ ስለዚህ ሌላ ስራት ይመጣል ብሎ ማለት ይችላል ጥያቄው ከስልጣን ይውረድ አይደለም ጥያቄያችን አይደለም አሁን መጠየቅ ይችላል ጥያቄው አግባብ ያልሆኑ ነገሮችን አግባብ አይደሉም ብሎ መቃወም አለበት ያ እድል የለውም ነው እኔ ጥያቄ ያ እድል ሲኖር ሌላ ነገር ይጋለጣል ይዳረጋል ምክንያቱም ምን ነው ነገር ነው ይሄ የትግራይ ህዝብ ለ2 አመት ያህል ከባንክ አገልግሎቶች ከኤሌክትሪክ ከቴሌኮም ታግዶ ቆይቷል አይደለ ለምን ባላመነበት ነገር አልሄድም ስላለ ከዛ በኋላ ምንድነው የሆነው ሁሉም አካላት ወደ ድርድር ነው የመጡት እንደ ኢትዮጵያ አስበው እንደ አንድ ክልል አይደለም እንደ ኢትዮጵያ አስበው ህዝብ መሞት አልፈልግም ስለ መንግስት ብቻ አይደለም እያወራን ያለነው በነገራችሁ ላይ ስለ ታጣቂዎችን አንፈልግም ካለ ወይ መንግስትን ደግሞ በመትሄድበት አካሄድ ልክ አይደለም ይስተካከልልኝ ካለ መንግስት የሚያስተዳድረው ህዝብ እስከሆነ ድረስ የሚያስተዳድረው አካል አልተዳደርም ካለ ምን ማድረግ ይችላል ህዝብ በደንብ አድርጎ ስልጣን አለው ህዝብ ያንን ስልጣን ኤክሰርሳይዝ ማድረግ አለበት ህዝብ ያንን ስልጣን በተገቢው መንገድ ኤክሰርሳይዝ ካላደረገ ተሳስቷል ብዬ ለመለመድ ልክ ነሽ እኮ ግን ያለ ማድረግ የሚያስችል የለንም ነው ለማለት የፈለኩት እንጃው ለምሳሌ ትግራይ አሁን ለምሳሌ መንግስት የፌደራል መንግስቱ ይሄን አሸባሪ ህወሓት ቡድን የትግራይ ህዝብ በቃ ሊገባል ይል ነበር ወጥቶ አደባባይ ላይ በቃ ይበል ከዛ ቢያምንበትም አስቸጋሪ ራሱ ላደጋ ያጋል